በሳት ለነደደው ቤተ እምነቴ ለተደፈረችው ለምስኪኗ እህቴ በግፍ ለታረደው ወንድሜ ባጭር ለተቀጨው ለሕፃኑ ልጄ በግፍ ለታረደው ወገኔ አላፈገፍግም እቆማለሁ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢጠቀም ከፊቴ አላፈገፍግም በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ ጓዶቼን በቻታው ፈልጌ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢደቀን ከፊቴ አላፈገፍግም ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮ 251 ሚዲያ 251 እንግዳ ዝግጅታችን ነው። በዛሬው ዕለት እንግዲህ ሁለት እንግዶችን ይዘን መጥተናል። የዛሬ እንግዶቻችን የዓለም አቀፍ የአማራ ማህበራት ህብረት ከፍተኛ አመራሮች ናቸው። የህብረቱ ምክትል ሰብሳቢ ተስፋዬ ነዋይ እና እንዲሁም ደግሞ የህብረቱ ጸሐፊ የሱፍ መሐመድ፣ እኔም ሙሉጌታ አንበርብር ከቴክኒክ ክፍል ባለሙያው ምስጋናው ከፈለኝ ጋር ከእናንተ ጋር ቆይታ እናደርጋለን። እንግዶቼ እንኳን ደህና መጣችሁ። ቆይህን ሙሉጌታ። እሺ፣ ከልብ አመሰግናለሁ። አድማጭ ተመልካቾቻችን ከኛ ጋር ቆይታ ስለምታደርጉ ከልብ እናመሰግናለን። ከ26 እስከ 26 ታላቅ የተቃውሞ ሰልፍ አጠቃላይ የአማራ ማህበራት ህብረት አዘጋጅቷል። ይህ ማለትም ከጥቅምት 26 በፈረንጆች አቆጣጠር እስከ ህዳር 26 ዓለም አቀፍ የሆነ ትዕይንት በተለያዩ ከተሞች፣ በተለያዩ ሀገራት፣ በተለያዩ ንፍቀ ክበቦች ይካሄዳል። ስለሱ እንቅስቃሴያቸውና በተለይም ደግሞ በቅርቡ የተመሰረተው የዓለም አቀፍ የአማራ ማህበራት ህብረት አሁናዊ ሁኔቱ እንቅስቃሴውን ይመስላል የሚሉትን ጉዳዮች እያነሳን ቆይታ እናደርጋለን። አድማጭ ተመልካቾቻችን ከኛ ጋር ቆይታ ስለምታደርጉ ከልብ እያመሰገን አብራችን ቆይታ እንድታደርጉ ስለምንድጋሚ አስተላልፋለሁ። አመሰግናለሁ። እሺ እንግዶቼ በድጋሚ ከልብ አመሰግናለሁ። አድማጭ ተመልካቾቻችን ከኛ ጋር ቆይታ ስለምታደርጉ ከልብ እናመሰግናለን። አብረን ቆይታ የሚያደርጉት የዓለም አቀፍ የአማራ ማህበራት ህብረት ምክትል ፕሬዚዳንት ተስፋዬ ነዋይ እና እንዲሁም ደግሞ የዓለም አቀፍ የአማራ ማህበራት ህብረት ጸሐፊ የሱፍ መሐመድ ይሆናሉ። እንግዲህ ቀዳሚ የማደርገው ጥያቄ ለምክትል ፕሬዚዳንት ተስፋዬ ያስቀድምና በተለይ በቅርቡ የተመሰረተ ማህበር እንደሆነ ይታወቃል። ዓለም አቀፉ የአማራ ማህበራት ህብረት ምን ያህል ማህበራትን አቀፈ? እንቅስቃሴያችሁ አሁን ከተመሰረታችሁ በኋላ ምን ይመስል ነበር የሚለውን ከእሱን ጀምርና በተለይ የአማራ እናት እንባ በሚለው ዓለም አቀፉ በተለይ ከጥቅምት 26 ከታህሳስ እስከ ህዳር 26 ያለውን የተቃውሞ ሰልፍ በዓለም አቀፉ እሱን እንመለስበታለን። ተስፋዬ ካንተን ጀምር። እሺ ሙሉጌታ እናመሰግናለን። በድጋሚ ለዚህ ተገናኝተን ስለ አደረጃጀታችን ሁኔታ ጠቅላላ ለማቅረብ እና በተለይ ስለ ካምፓይኑ ደግሞ ለማውራት ስለጋበዝከን በማህበራችን ስም በአደረጃጀታችን ስምና በእኔም በራሴ ስም አመሰግናለሁ። ድርጅታችን ያው ረጅም ጉዞ ተጉዟል። ኦልሞስት 1 ዓመት ተሰባስበን ላስት ይርን በዚህ ወቅት ሰላማዊ ሰልፎችን በግብረ ኃይል መልክ
ሲሰራ የነበረ ማህበራቶችን ሲያደራጅና ሰላማዊ ሰልፍ ሲመራ የነበረ ነው። ያ አደረጃጀት ቀጣይ ሆኖ እንዲሰራ ወደ ኦርጋናይዜሽን መቀየር አለበት በማለት ዘላስት 8 months ዲስከስ ስናደርግ ነበር። በመጨረሻ ሴፕቴምበር 20 አደረጃጀቶችን ለመመስረት በቅተናል። ይህ አደረጃጀት ከተመሰረተ በኋላ ጠቅላላ ወደ 20 አደረጃጀቶች አሉት። በአውሮፓ፣ በአውስትራሊያ፣ በአፍሪካ እና በሰሜን አሜሪካ ያሉ በተለያዩ ሀገራት የሚኖሩ አደረጃጀቶችን በውስጡ አቅፎ ይዟል። ከዛም ውጭ በግለሰብም አስተዋጽኦ ማድረግ የሚችሉ አቅም ያላቸው ለትግሉ ከፍተኛ አስተዋጽኦ ሊያደርጉ የሚችሉ ሰዎች አቅፎ መስራት ይፈልጋል። እሱንም እያደረገ ያለ ነው። ከተመሰረትን ገና ወር እንኳን ባይሞላንም በአግባቡ የተለያዩ ስራዎች ሰርተናል። ምሳሌ በቅርቡ ወደ 2 ደብዳቤዎችን ፕሬስ ሪሊዞችን አውጥተናል። አንዱ በተለይ ማርቲን ፕሎት የሚባለው እንግሊዛዊ ታዋቂ ጋዜጠኛ በወለጋ የሚደረገውን አንዳንድ አትሮሲቲዎችን የኛ ፋኖችን በመጥቀስ የጻፈውን ጽሁፍ እሱን በመቃወም የነገር ስህተት መሆኑን በመግለጽ ሪፈራንስ ባለው ሁኔታ በተሟላ መልኩ ቆንጆ ጽሁፍ ተዘጋጅቶ ለሱም ለሚዲያዎችም እንዲደርስ ተደርጓል። ከዛም በቅርቡ በእህቶቻችን የደረሰውን ሙቲሌሽን ወይም በሙታን ላይ የደረሰውን አሰቃቂ ድርጊት ያንንም በመቃወምም ሆነ አግባቡም ከማህበረሰባዊ አኗኗር ከአማራ ህዝብ በተለይ ለሬሳ ያለውን ክብር እናውቃለን። 7-8 ቀን እስከ 12 ቀን ጠብቆ የሚቀብር ወይራ እያጨሰ ስንት ክብር የሚሰጥ ነው። ለሬሳ ሲባል ቤተሰብ እስኪመጣ ብዙ ነገር የሚደረግ ነው። ለሬሳ ያለን ክብር ትልቅ ነው። በተለይም አሜሪካ ሀገር እንደዚሁ ነው። በጣም ትልቅ አክብሮት አላቸው ለመስዋዕት ለሆኑ ወታደሮች፣ ፕሬዚዳንቶች። እኛ ደግሞ ለሁሉም ነው የምናደርገው። ይሄ ኢትዮጵያ እንደ ሀገርም በብዙ በኮሪያ ጦርነትም ሬሳዋን አንድ እንኳን ያላስመረከች ሬሳዋን ጥላ ያልሸሸች ሀገር መሆኗ የተጻፈ ነው እና ከዛ አንጻር ትልቅ ነገር ነው በማህበረሰባችን እና ያንን ያደረጉትን አትሮሲቲ ጥፋት በእህቶቻችን ላይ የደረሰውን ነገር በመቃወም በአማርኛም በእንግሊዝኛም ትልቅ እንደዚሁ ፕሬስ ሪሊዝ አውጥተናል። ከዛም ውጭ ደግሞ እንግዲህ አሁን ወደፊት ዲስከስ የምናደርግበት ከ26 ከኦክቶበር 26 ከኖቬምበር 26 ትልቅ ሰላማዊ ሰልፍ የእናት እንባ በሚል ርዕስ አውጥተናል። እሱ እንግዲህ ፈርዘር ዲቴል እንትንለዋለን። ከዛ ውጭም ያው ተመሰረተ ማለት ኦርጋናይዜሽን ስራው ተጀመረ ማለት ነው። ኦርጋናይዜሽን ስትራክቸሮችን ስታብሊሽ የማድረግ መዋቅሮችን እንትን ያደረግ ስራዎችን፣ ዌብሳይቶችን፣ ሌሎችም ስራዎችን ለማስጀመር ጥረት እየተደረገ ነው። እሱን እንግዲህ ወደፊት ደግሞ አፕዴት እናደርጋለን። አመሰግናለሁ። የአማራ ማህበራት ህብረት ከተመሰረተበት ጊዜ ጀምሮም እንዲሁም ደግሞ ከምስረታውም ቀደም ብሎ በርካታ ስራዎችን ሲሰራ እንደነበረ በተለይም ደግሞ በዚህ አደረጃጀት ውስጥ ያሉ እህት ወንድሞች ጠንካራ ስራ በመስራት የሚታወቁ ሰዎች እንደሆኑ እናውቃለን። የሱፍ እንደው ከዚህ ከዓለም አቀፉ የአማራ ማህበራት ህብረት ጋር በተያያዘ ከምስረታውም ጋር እንዲሁም ደግሞ ሌሎችንም ጋር ጨርሶ ለማለፍ ያክል በተለያየ የዓለም አቀፍ የአማራ ማህበራት ህብረት የሚል አለ። በተለያየ አህጉርም እንደዚሁ ዓለም አቀፍ የአማራ ዓለም አቀፍ እንትን የሚሉ በርከት ያሉ አደረጃጀቶች አሉና እናንተ እንደ ተቋም በተለይ ከሌሎች ዓለም አቀፍ ተቋማትም ሊሆን ይችላል፣ ከሌሎች ማህበራትም ጋር ሊሆን ይችላል የትብብርና የጋራ ስራ ከመስራት አኳያ ምክንያቱም በየዕለቱ በሚባል ደረጃ በውጭ ያሉ ማህበራትም አደረጃጀቶችም 3 ሰውም 50 ሰውም ወይም ደግሞ 500 ሰውም 1000 ሰውም ያቀፈው ሁሉ አደረጃጀት ተብሎ ይመዘገባል። ከዛ ስራዎች ናቸው በብዛት ራሱን ድርጅቱንም ማህበራትን ሊሸጡ የሚችሉት እና ከዚህ ባለፈ ግን በተለይ እናንተ እንደ ተቋም
ከሌሎች ዓለም አቀፍ ማህበራትም ሊሆን ይችላል፣ ከሌሎች አደረጃጀቶችም ጋር ሊሆን ይችላል። የመስሪያ ወይም ደግሞ የመገናኛ ወይም ደግሞ የመተባበሪያ እቅዳችሁ እናንተ ናችሁ ወይስ ደግሞ የመስራት ፍላጎት አላችሁ ወይስ የላችሁ የሚለውም እንግዲህ ወደ 20 አደረጃጀቶች ወይም ደግሞ ወደ 20 ማህበራት በዚህ በዓለም አቀፍ የአማራ ህብረት ውስጥ እንደተካተቱ ከምክትል ሰብሳቢው ተስፋዬ ነዋይ መረዳት ችለናል። እና ግን የአማራ ማህበራት ከዛ በላይ እንደሚለቁ ይታወቃል። ሌሎች ዓለም አቀፍ የአማራ ማህበራት እንደዚህ ዲያስፖራ ፎረም ምናምን የሚባሉ እንዳሉ እናውቃለን። እና ከዚያ አኳያ የእናንተ እንደው የምታቀርቡት ጥሪም ካለ ለመተባበር እንደዚህ እሱን ሀሳብ። እሺ በጣም አድርጌ አመሰግናለሁ ሙሉጌታ ወደዚህ ስለጋበዝከኝ። በማህበራችን ስምም እንዲሁም በአማራው ህዝብ ስም ላቅ ያለ ምስጋና ማቅረብ እወዳለሁ። እንግዲህ ማህበራችን ከተመሰረተበት ጊዜ አንስቶ እንግዲህ ምክትላችን እንደገለጸው ስራዎችን ለመስራት ሙከራ እያደረገ ነው ያለው። ገና ከተመሰረትን 1 ወር እንኳ ሞስት ሞልቶናል፣ ግን ስራዎችን እየሰራን ያለ ነው። ከሌሎች ማህበራትም ጋር በትብብር ለመስራት ወደኋላ ምንል አይደለንም። በሆደ ሰፊነት ብዙ ነገሮችን ወደፊት ለመስራት ነው እቅድ ይዘን እየተንቀሳቀስን ያለ ነው። እንደ ይቅርታ እንግዲህ ለድምፁ እንደ ዓለም አቀፍ የአማራ ማህበራት ህብረት 20 ማህበራት ነን ለጊዜው በስምምነት ለጊዜው እየተንቀሳቀስን የምንገኘው። ነገር ግን እንዳልከው ሙሉጌታ በዓለም የሚገኙ የአማራ ማህበራት ብዙ ናቸው። ከነሱ ጋር ተግባብቶ ለመስራት ምናልባት ማህበራችን ይሄ ብቸኛው ማህበር ነው ለማለት እችላለሁኝ። በሆደ ሰፊነት ሁሉንም ማህበራት በአማራ ስም የተደራጁ ማህበራትን ዌልካም ብለን ለመስራት እቅድ አለን። በሚሰሙ አንዳንድ ቅሬታዎች ይኖራሉ። እንግዲህ ይሄ ማህበር ከተመሰረተ ለመመስረት 8 ወር 9 ወር ፈጅቶበታል። በዛ መሃል ቅሬታ የሚያሰሙ ሌሎች ግሩፖች ሊኖሩ ይችላሉ፣ ሌሎች አካላቶች። ነገር ግን በአማራ የሚታገሉ ናቸው። እነዚህም ወንድሞቻችን ናቸው። እነሱም ጋር ላለመገፋፋት አትሊስት ጠጠር ላለመወራወርና መደጋገፉ እንኳ ቢቀር እንዲሁ እንደው ጠጠር ላለመወራወር አቋም ያዝንበት ሁኔታ ነው ያለውና እነሱም ከቻሉ እህት ወንድሞቻችን ናቸው። በአማራ ስም የሚንቀሳቀሱ የሚታገሉ እህት ወንድሞቻችን ናቸው። ጊዜያቸውን ኢንቨስት እያደረጉ ካፒታላቸውን ኢንቨስት እያደረጉ ያሉ እህት ወንድሞቻችን ናቸው። የሁሉ ለአማራ ትግል ነውና እኛ በሆደ ሰፊነት ሁሉንም ማለት በሚቻል በእኛ ውስጥ መተው እኛ ጋር መተው ተመካክረው ከእህት ከወንድሞቻቸው ጋር እኛ ጋር ቢታገሉ ትግሉ ውጤታማ ሊሆን ይችላል ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ጊዜ ኢፈርቶች ይባክናሉ። በየቦታው የሚደረግ ትግል ውጤታማ ነው ማለት አይቻልም። እንግዲህ ፋኖቻችንም ይሄንን በመረዳት ወደ አንድነት የመጡበት ሁኔታ ነው ያለውና የአገር ቤቱን ትግል እንደ አሪያ በመውሰድ እኛም በመሳሪያ ባይሆንም በእስክሪብቶ እና በሰላማዊ መንገድ የምንታገልበት መድረክ መፍጠር ይኖርብናል ብዬ ተስፋ አድርጋለሁ። እና ይህም እንግዲህ አሁን ከያዝናቸው ትግሎች ውስጥ ከኦክቶበር 26 እስከ ኖቬምበር 26 አንዱ መታገያችን መንገድ ነው። እንግዲህ ይህንንም የተለያየ አደረጃጀት ያሉ የአማራ ልጆች በዚህ ሰልፍ እኛ ጠርተነዋል ሰልፉን። ነገር ግን ሌሎችም ተባብረው ይህንን ሰልፍ ይሄ ሰልፍ እንደ ዓለም አቀፍ የአማራ ማህበራት ህብረት ሰልፍ ብቻ ሳይሆን ለአማራው ስለሚጠቅም ሁሉም ሌሎች ማህበራትም ይህንን ሰልፍ ጆይን አድርገው ትግሉን ቢያጧጥፉት መልካም ነው ለማለት እወዳለሁ። እንግዲህ ጥያቄን ሌሎች ጥያቄዎችን መልሳለሁ ቀስ እያልኩ። አመሰግናለሁ። እሺ ከልብ አመሰግናለሁ። በቀጥታ ወደ ተስፋዬ እንለፍና በተለይ እንግዲህ ከኦክቶበር 26 እስከ ኖቬምበር 26 የአማራነት እንባ በሚል ታላቅ የተቃውሞ ሰልፍ በተለይ የዓለም አቀፉ የአማራ ህብረት አስተባባሪ እንደመሆን ሆኖ ሰላማዊ ሰልፎችን በተለያዩ ከተሞች ቀደም ብሎ ማካሄዷኒ ከሰሞኑ ቢያንስ በለንደን ከተሞች ተካሂዷኒ በቀጣይም ደግሞ በተለያዩ ከተሞች ለማካሄድ እቅድ ላይ እንዳላችሁ ለማወቅ ይችላል እና
በተለይ ይሄን የአማራ እናት እንባ የሚለውን ፕሮጀክት ታላቅ የተቃውሞ ሰልፍ ይፋ ስታደርጉ ለማህበራቱ እንዴት ተቀበሉት? አደረጃጀቶቹ እንዴት እያዩት ነው? እንቅስቃሴያችሁ ምን ይመስላል የሚለውን ከሱን ጀምር። ከመለሰው መልስ በተጨማሪ አይ ቲንክ አብሮ መስራት ግዴታ ነው፣ ውዴታም አይደለ። እንደው ሊጨምርለት ብዬ ነው። እንደ አደረጃጀትም ያንን ለማድረግ ነው ፍላጎታችን። ከዛ ውጭ አንድ ካልሆን አንድ ካልተባበር የትም ስለማንደርስ ማለት ነው። ይህ ሰላማዊ ሰልፍን የመጣው አክቹዋሊ ጥያቄው ከማህበራት ነው። በተለይ ከጀርመን ያሉ እህቶች ወንድሞቻችን፣ ሌሎችም እንግሊዝ አካባቢ ያሉ ሰዎች ሰላማዊ ሰልፍ ማድረግ አለብን። በተለይ በመጀመሪያ በጎጃም ከዛ በወሎ በኋላም በሸዋና በጎንደር የሆነው የእህቶቻችን ቀደም የገለጽኩት አስጸያፊ ነገር ሀፕን ካደረገ በኋላ ከተካሄደ በኋላ አይ ማድረግ አለብን፣ አትሊስት ሞቻቸውን አስበነው መዋል አለብን፣ ሰላማዊ ሰልፍ ማድረግ አለብን የሚል ጥያቄ መጣ። ወዲያው ነው የሸንጎ ተጠራና ማህበራቶች ተሰበሰቡ። የሸንጎ ስብሰባ አብዛኛው 90% በላይ የማህበር ሰላማዊ ሰልፍ ማድረግ እችላለሁኝ፣ ቀኑን ማወቅ ባልችልም በጊዜው እናደርጋለን ተባለ። ያው ውሳኔ ተወሰነ። ከዛም ለንደኖች ላስት ዊክ አደረጉ። አሁን በ8 ኖቬምበር 8 ቲንክ ጀርመን ውስጥ ይደረጋል። ቲንክ ስዊዘርላንድ ባልሳሳት በ21 ይሆን አለ። እኛም ሚኒሶታ በ16 የሻማ መብራት ዝግጅት አለን። ሌሎችም ቦታዎች እየተዘጋጁ ነው። ቲንክ ሌላም ቦታ እንደዚሁ እንዳለ አውቃለሁኝ። አሁን አልያዝኩትም እንጂ ሊስቶቹን እናወጣለን በቀረው ላይ ሚዲያ እና በዚህ ነው እንትን ያለበት የመጣው ሀሳቡ። እንደው ለመጨመር ያክል ትንሽ ለምንድን ነው ይሄ ራሱ የአማራ እንባ የአማራ እናት እንባ ያልነው የሚለውን ነገር መታወቅ አለበት። መቼም እንባ እናቱ የሞተችበትም ውሃ ልትቀዳ ሄደችበትም ያለቅሳል የሚባል አባባል አለ። ሁለቱ ኮንቴክስቱ ነው የሚለያየው እንጂ የአማራ እናት እንባ ስንል የዘመናት ለቅሶ ነው። የአማራ እናት የትውልድ ቅብብሎች ለቅሶ ላይ ከኢሃፓ ፊውዳል እየተባለ ባሏ ልጇ ሲገደልባት የነበረ ነው። ከዛም በተለያየ መልኩ ደርግ ሲመጣ ደግሞ ራሱ ደርግ በኢሃፓ በምን እያለ ሬሳ እየገደለ ልጇን መንገድ ላይ ያነጠፈ ሲያሳያት የነበረች እናት ነች። ኢህአዴግ መጥቶ ደግሞ ከሐረር እስከ ጅማ በየቦታው ሲገል የአማራን እናት ሲያፈናቀል የኖረበት ዘመን ነው። አብይ ከመጣ በኋላ ደግሞ ያንን ነገር በሺ አባዝቶ በድሮን በታንክ አድርጎ ሲገላት ነው እና ያንን ሁላ የማስተሳሰር ነው። የሞተችውን ልጇን እንኳን በአግባቡ እንዳትቀብር ሬሳዋን ቆራርጦ የሚጥልበት ነው እና ያንን ሁላ ነው ለቅሶ ስንለው እንጂ ዝም ብሎ ቀላል እንባ አይደለም። ያቺ እናት የዘመናት ለቅሶ ቅብብሎች ነው። የእኛ እናቶች አልቅሰዋል፣ የእኛ ሚስቶች እያለቀሱ ነው። ደግሞ በዛ መልኩ እንዲቀጥል ነው የሚፈለገው እና ያንን ለማስቆም የተደረገ ሰላማዊ ሰልፍ እና ያንን የማስታወስ ሰፊ ጥልቅ ሀሳብ ያለበት ነው እና እሱን አስበን ነው ይህንን ሰላማዊ ሰልፍ እያዘጋጀን ያለ ነው። እሺ፣ ከልብ አመሰግናለሁ። እንግዲህ በተለይ ባለፈው ኦክቶበር 26 ለንደን ከተማ ላይ ደመቅ ያለ ሰልፍ መካሄዱን አይተናነኝ። በርካታ ሀሳቦች የተነሱበት፣ በርካታ ህዝብ የተገኘበት ሁነት እንደሆነ አይተናል እና እንደውም የምጨምረው በተለይ ከአማራ እናት እንባ ያስባላችሁ በተለይም ደግሞ ቅድም አቶ ተስፋዬም እንዳነሳው አሁን ጦርነት በሚካሄድበት በቅድሚያ በተለይም ደግሞ ጎጃም ቀጠና ላይ ነፋኒት የዓለም ቀጥሎ እነ ትዕግስት እነ ቃል ኪዳን እነ መቅደስ ከሰውነት የወረደ የጭራቅነት ባህሪ በተለይም ደግሞ በራሱ ዜጋ ላይ መፈጸም የሌለበት በዓለም አቀፍ ህግም የሚከለከል የጦርነት ህግን የማያከብር እንቅስቃሴዎች ተደርገው እሱን መሰረት ያደረገ እንደሆነ እንግዲህ ተስፋዬ በግልጽ አስቀምጦታል እና
በተለይ እንደዚህ አይነት ሰልፎች ላይ በቅርቡም በአሜሪካ አይተናል። አንዳንድ ከተሞች ላይ ደግሞ 10 ሰውና 20 ሰው የሚወጣበትን እውነቶችን እያየን እንገኛለን እና በተለይ ከ26 እስከ 26 ለታቀደው ሰላማዊ ሰልፍ ሁሉም በተለይ እየደረሰ ያለው ግፍና በደል ከሚገለጸው በላይ በተለይም ደግሞ አንዳንድ ጊዜ በጣም የተለየ ነገር ካልሆነ በስተቀር በየቀኑ በሚባል ደረጃ ጭፍጨፋ እየተፈጸመ ነው። ያንን ግን ተረድቶ በውጭ ሀገር ሰላማዊ ሰልፍ የሚወጣውና ተቃውሞ የሚያሰማው ሰው ከጊዜ ወደ ጊዜ እየቀነሰ እየመጣ ነው ያለው እና በተለይ ዓለም አቀፉ የአማራ ማህበራት ህብረት በቀጣይ ሰልፎቹ ሁሉም ሰው ገብቶት በአማራ ላይ እየደረሰ ያለውን ግፍና በደል አማራው ብቻ ሳይሆን መላው ኢትዮጵያን በተለይም ደግሞ የአማራ ጥቃት የኔ ጥቃት ነው ብሎ የሚያምኑትን ከማስተባበርና ከማስኬድ አኳያ እንደው እንደዚህ አይነት ፕሮጀክቶችን ስታስቡም እንደዚህ አይነት በተለይም ደግሞ ግምገማም ታደርጋላችሁ ብዬ አምናለሁ እና አካታች በመሆን በርካታ ሰው እንዲወጣ ከማድረግ አኳያ ምን ስራ ተሰርቷል የሚለውን የሱፍ ወዳንተ። በጣም አመሰግናለሁ ሙሉጌታ። እንግዲህ ይህንን ሰልፍ ስንጠራ በተለያዩ ማህበራዊ ሚዲያዎችን እየተጠቀምን ያለ ነው። እንደዚህ በቴሌቪዥን ጣቢያዎች እየቀረብን ኢንተርቪዎችን እያደረግን ያለ ነው። ይሄ ነው እንግዲህ ዋናው። አሁን ይህንን ሰልፍ አካታች እንደሆነና ሰልፉ ሌሎች የአማራ ልጆችም ተነሳስተው ወደ ሰልፉ እንዲመጡ እንደምታየው እንደዚህ አይነት መልእክቶችን በተለያየ የዜና የመገናኛ ብዙሃኖች እየቀረብን መልእክቱን እያስተላለፍን ያለ ነው። ሌላው እንደገና ደግሞ ማህበራት መስራች ማህበራት በተለያየ በሀገራቸው እንዲሁ የማንቃት ስራም እንዲሰሩና እንቅስቃሴ እንዲጀምሩ ሰላማዊ ሰልፉን በትኩረት እንዲያዩት ያው እንትን ላይ ትኩረት እንዲሰጡት አቅጣጫ አስቀምጠን እየተንቀሳቀስን ያለ ነው። በዚህም እንደምታየው እንግዲህ አሁን ለንደን ጥሩ ሰልፍ ተካሂዷል። አሁን የሚቀጥለው ፍራንክፈርት ይደረጋል። ከዛም ዘሄግ ኔዘርላንድ ይደረጋል። አሜሪካ ሚኒሶታም ይደረጋል። ስዊዘርላንድም ይደረጋል በ21 ኖቬምበር። ስለዚህ እኛ እንደ አድማስ ማህበር እዚህ ስዊዘርላንድ ካሉ ማህበራት ጋርም በቅርበት እየሰራን ያለ ነው። በጋራ ሰልፉን ለማድረግና ሰልፉ የተዋጣለት እንዲሆን ከፍተኛ ጥረት እያደረግን ያለ ነው። ፋይናንሻሊም በጀቶችን አጽድቀን ማህበራት በጀት አጽድቀው ከፍተኛ የሆነ ትኩረት ሰጥተውት እንቅስቃሴ ላይ ነው ያለ ነው እና ሌሎችም ማህበራት እንደምታየው አሁን ደማቅ ነገሮችን ያደርጋሉ ብዬ ተስፋ አድርጋለሁኝ። ያው ስለዚህ እንደ አቅጣጫ ያው ቅድም እንዳልኩ ነው በሌላ ሀገራት ያሉ ማህበራት ዓለም አቀፍ የአማራ ማህበራት ህብረትም ውስጥ ኖሩ አልኖሩ ሰልፉ የአማራውን ማህበረሰብ ካለበት ጭቆና ሊገላግለው ስለሚችል በዚህ ሰልፍ እንዲገኙ በድጋሚ ጥሪያችንን እናስተላልፋለን። እንግዲህ በተደጋጋሚ ጥሪ እያስተላለፍን ያለ ነው። ይህንን ነው ማለት የምችለው። ሌሎችን እንግዲህ የፍላየር ነገሮችን ፍላየሮችን ሰርተን እንደዚሁም በተለያዩ ዓለማት እንዲሰራጩ አድርገናል። አንድ ወጥ የሆነ ፍላየር ሰርተን በሁሉም ሀገራት ስም ያለበት ፍላየር በየሀገራቱ እየተሰራጨ ነው ያለው። በማህበራዊ መገናኛ ብዙሃኖች እየተሰራጨ ነው ያለው እና ይሄንን ነው ለጊዜው ማለት የምችለው። ሙሉጌታ አመሰግናለሁ። እሺ እኔም አመሰግናለሁ። አቶ ተስፋዬ ባነሳሁት ሀሳብ ላይ ይሄ ነው እንግዲህ ያው ትልቁ ስራ ሎካል ነው። ሎካሊ ያለ አደረጃጀት የራሱን ስራ መስራት አለበት። ያው የሆነ አምብሬላ ድርጅት ስትሆን ሁሉን ነገር ኮንትሮል አታረግም። ሪስፖንሲቢሊቲ ተዋረድ ነው የሚሄደው። በዚህ መሰረት የአንካሬጅ እያደረገ ነው። የሚያስፈልጉ ነገሮች ሴንትራላይዘር መሆን ያለባቸው ፍላየር መስራት፣ ፒቲሽን ወረቀት ለሴኔተር ሊሆን ይችላል፣ ለሎካል ገቨርንመንት ሊሆን ይችላል። የሚገቡ ነገሮች እነሱን አዘጋጅተናል። በየቋንቋው ጀርመን ላለው፣ አሜሪካ በእንግሊዝኛ፣ ብሪቲሽን
እንደ ሀገሩ ሁኔታ አዳፕቴብል በሆነ መልኩ እንዲሆን ተደርጎ እየተዘጋጀ ዲስትሪቢዩት እየሆነ ነው። ስለዚህ ዋናው መልእክቱ ነው። ይህ የእናት እንባ መቼ ነው መቆም ያለበት? ያንን ነገር እንዴት ነው የምናደርገው የሚለውን ኢንተርናላይዝድ አድርገን ሁሉም ሰው መገኘት አለበት ብለን እንገምታለን። በዛ መልኩ ሎካል ማህበራት ኃላፊነቶችን ወስደው እየተንቀሳቀሱ ነው። ትናንትም ስብሰባ ነበረ እንደ ስራ አስፈጻሚ እንዴት እየደረሰ ነው፣ ምን እየሆነ ነው፣ ምን ተደረገ በሚለው መልኩ እና ብዙ ማህበራቶች ግብረ መልሳቸው ጥሩ ነው ሆኖ ነው ያየነው እና በዚሁ ነው የሚቀጥለው ብዬ ገምታለሁ። አመሰግናለሁ። አድማጭ ተመልካቾቻችን ከኛ ጋር ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። የአማራ እናት እንባ ታላቅ የተቃውሞ ሰልፍ በሚል እንግዲህ ከኦክቶበር 26 እስከ ኖቨምበር 26 ማዕከል ያደረገ ታላቅ ሰላማዊ ሰልፍ ነው የተዘጋጀው። ለንደን ኦክቶበር 26 አካሂደዋል። ፍራንክፈርት ኖቨምበር 8 ይካሄዳል። ሄግ ኖቨምበር 12 ይካሄዳል። ጄኔቫ በተመሳሳይ ኖቨምበር 21 ይካሄዳል። ሚኔሶታም ኖቨምበር 16 እንደሚካሄድ እንግዲህ ቅድም በታየው ማስታወቂያ ላይ ታይቷል። ሌሎች እንግዲህ የዚህ የዓለም አቀፉ የአማራ ማህበራት ህብረት አባላት የሆኑ አደረጃጀቶቹ ወይም ደግሞ ማህበራትም እንዲሁም ደግሞ ከማህበራቱ ወይም ደግሞ ከዚህ አደረጃጀት ከህብረቱ ውጭ የሆኑ እንደዚህ የተቀላቀሉት እንደሆነ እያየና እያስተዋል እንገኛለን። በሌላ አገላለጽ በሌላ ቋንቋ የአማራ እናት እንባ በሚለውም እንዲሁም ደግሞ በሌሎችም ዋና ዓላማው አጠቃላይ የአማራ ህዝብ ላይ እየደረሰ ያለውን ግፍና በደል ከማስቆምና እንዲሁም ደግሞ ዓለም አቀፍ ማህበረሰብ ለአብይ አህመድ የሚያደርገውን ድጋፍ ቆም ብሎ እንዲያስብ ድጋፍ እንዲያደርግ ዋና ማዕከል ያደረገ እንደሆነ በተለይ ሰላማዊ ሰልፎች በሚጠሩበት ጊዜ በተደጋጋሚ ከሚገለጹ ሀሳቦች መካከል ናቸው። እንግዲህ ተጨማሪ ሀሳብ ካለ ከተቃውሞ ሰልፉ ጋር በተያያዘ ወደኋላ እናንተም ትሄዱበታላችሁ። እንግዲህ የአማራ ህዝብ ባለፉት 2 ዓመት ከ3 ወር ከ4 ወር በተለይ የመሳሪያ ትግል ወይም ደግሞ የነፍጥ ትግል እያደረገ ባለበት ነባራዊ ሁኔታ ትግሉ እንዴት እያያችሁት ነው? ወደ እሱ ልምጣና እንዲሁም ደግሞ የራሳችሁንም ሀሳብ ለወንድሞቻችሁ፣ ለእህቶቻችሁ፣ ለፋኖ መሪዎቹም ለሌሎቹም እንግዲህ ኢትዮ 251 ሚዲያ በረምብን በኤክስም እንዲሁም ደግሞ የአማራ ህዝብ ዓይንና ጆሮ በሆኑ አሁን ላይ በመረጃ ቴሌቪዥን ይተላለፋል እና እናንተን በተደጋጋሚ ያው በፋይናንሱም በተቃውሞ ሰልፉም በሌሎቹም ያውቋቸዋል፣ ግን እንደዚህ ሚዲያ ላይ ቀርባቸው አያውቋቸውም እና እንደው ምን ይሰማችኋል ስለ ትግሉ? የእናንተ ምልከታ እነሱን ቢያዳምጡ ጥሩ ነው። በብዛት የእነሱን ምልከታ ነው እኛ የምናዳምጠው እና ከእሱን ጀምር እስኪ። የሱፍ ካንተ ልጀምር። አመሰግናለሁ ጌታ። እንግዲህ አሁን ትግሉን የምናይበት መነጽርኛ ምንም እንኳ ስርዓቱ ይህን ሁሉ በደል በህዝባችን ላይ ቢፈጽምም የአማራ ልጆች፣ ወጣቶች፣ ጀግኖች ፋኖች ግን እንደምታየው ሰብአዊነትን በተመለከተ ሰብአዊነት በተሞላበት መልኩ ትግራቸውን እያደረጉ ነው ያሉት። እንዳየው ምርኮኞቹንም በሰላማዊ መንገድ ለቀይ መስቀል እያስረከቡ ያለበት ሁኔታ ነው ያለው። ሕክምና አገልግሎት እየሰጡ ነው ያለው። ይሄ ሲታይ በጣም የሚያኮራ ገድል እየሰሩ እና መስዋዕትነት እየከፈሉ ያሉ ወንድሞቻችን እንዳሉ በጣም ለኛ ትልቅ ሀሴት ይሰማናል እውነት ለመናገር እና ትግሉ አብይ አህመድ እንግዲህ ምንድነው ለአንድ የምንድነው የሚባል የሽምቅ ታጋይ ሰርቫይቫል በራሱ አሸናፊነት ነው የሚባል ነገር አለ። እንደዛ ነገር ይባላልና ሰርቫይቭ ማድረጋቸው እንደ አማራ ፋኖ ሰርቫይቭ ማድረጋቸው አሸናፊነት ነው ብዬ ነው የማስበውና ፋኖቻችን ይህንን ተግባራቸውን ሰብአዊነት በተሞላበት መንገድ እንዲቀጥሉ ነው እንትን የምንለው። እንደምታየው በየቦታው ባንክ ፎቶ ይነሳሉ፣ ባንክ አጠገብ ሆነው ፎቶ ይነሳሉ። ባንክ ሲዘርፉ ግን ፋኖ ባንክ አይነካም አይደለም። ይሄ ነገር ስትመለከት እንዴት አይነት የተባረኩ ልጆች እንዴት አይነት ሰብአዊነት የተሞላባቸው ልጆች እንደሆኑ ታስተውላለህና ያው አንድ ነው ጥያቄያችን፣ የህልውና ትግል ነው። የህልውና ትግል ደግሞ ሌሎችን ህልውናቸውን ማሳጣት አይደለም የኛ ዓላማ። እኛ መጀመሪያ የህልውና ትግል ስንገባ ሰርቫይቫል የሚለውን ሰርቫይቭ ማድረግ ነውና ይሄንን
የሰርቫይቫል ጥያቄ ለመመለስ በሚደረገው ትግል ፋኖቻችን እያደረጉት ያለውን ትግል እጅግ በጣም የምንደግፈው የምናበረታታው ጉዳይ ነውና በዚሁ ቀጥሉ ነው የምንለው። ያው እንግዲህ እንደምታየው ነው መንግስት ተፍረክርኳል። ኢንተርናሽናል ፕሬሸርም እንዲሁ ያለበት ነው ያለው። በውስጥም ያለው ከጎረቤት ሀገራት ጋር የሚያደርገው ሰጣ ገባ እነዚህ ነገሮች ስትመለከት የፋኖ ትግል አሸናፊ ሆኖ እንደሚመጣ ምንም ጥርጥር የለንም እና አብዛኛው አሁን ደግሞ በተለይ በወሎ ክፍለ ሀገር ያለው የፋኖ ዘመቻ የፋኖ ትግል ውጤታማ ነው ማለት ትችላለህ። ሌላውም ውጤታማ ነው አይደለም እያልኩ አይደለም፣ ግን በብዛት እንግዲህ የሚዲያ ከቨሬጅንም ስትመለከት አሁን ላይ ያለው ሁኔታ የወሎ ትግል ከፍተኛ የሆነ ውጤት እያስመዘገበ ነው ያለው። የጎጃሙም የጎንደሩም የሸዋውም ጥሩ ትግል እያደረገ ነው ያለው በጣም እውነት ለመናገርና ግን አሁን በዚህ እንደው ለመጠቆም ያክል ነውና በወቅቱ ግን ይሄ የወሎ አካባቢ ጥሩ እንቅስቃሴ ነው ያደረገው። የህዝብ እንትን እየዘረጉ ነው ያሉት፣ የህዝብ አስተዳደር እየዘረጉ ነው ያሉት። ይሄ በጣም ይሁን የሚያሰኝ ነው፣ ይበል የሚያሰኝ ነው። እሱ ነው ማለት የምንችለው። አመሰግናለሁ ሙሉጌታ። ከልብ አመሰግናለሁ የሱፍ። ተስፋዬ ወደ አንተ ልምጣ። አመሰግናለሁ እዚህ ጥያቄ ላይ መነሳቱ። ያው የኔ ሁልጊዜ ጥሪ የታወቀ ነው፣ አንድነት መምጣት አለበት። አንድነት ካልመጣ ትግሉ ይጎዳል ብዬ ከሚያምኑ ሰዎች ፈርምሊ እሱን ነው። የፋኖ ትግል ተበታትኖ ነው የጀመረው። ተበታትኖ የተጀመረን ነገር ማደረጃጀት ከባድ ነው። ግራስሩት ሙቭመንት ነው። ግራስሩት ሙቭመንቶች ብዙ ለትግሉ የሚጠቅሙ የማይጠቅሙ ሰዎች የሚገቡበት ነው። ይሄ የታወቀ ነው። ግራስ ሙቭመንት ላይ ዳይቨርስ ፖፑሌሽን ያለው ዳይቨርስ እንትን ያለው ያ ነበር የፋኖ ትግልና ግን በዛ ትግል ላይ ከፍተኛ የሆነ ለውጥ መጥቷል። ከሁለት ሻለቃ ተነስቶ ኮር የደረሰ አለ። ያው የምናውቀው ነው ብዙውን ነገር እና ይሄ ግን ወደ አንድነት መቀየር አለበት። አንድ ከሆነ ኮር አስተዳደር እስካልፈጠሩ ድረስ የአንድ ወረዳ ፋኖ ትግሉን ሊያበላሽ ይችላል። እኛ በዚህ ጊዜ ሰው የምናጣበት በልዩነት ምክንያት ሰው የምናጣበት አይደለም፣ በአንድነት ምክንያት ድል የምናገኝበት ጊዜ ነው መድረስ ያለብን እና እዛ ላይ ፎከስ እንዲያደርጉ ነው ጥሪያችንን የምናስተላልፈው። እንደ አደረጃጀትም እኛም እዚህ ውጭ ያለውን አማራ በቅንነት እንሰባሰብ እያልን እነሱን ደግሞ ከኛ እንዲፈጥኑ እንትን ማለት ነው እና አብዛኛው ሰው በተለይ ውጭ ያለው ሰው አንድነትን ይፈልጋል። አብዛኛው እርግጥ ነው ክፋት የያዙ ግለስ ተቧድ ነው ፋኖን ለመካፈል የሚጥሩ ሰዎች እንዳሉ እናውቃለን። እነሱን ኢግኖር ማድረግ አለባቸው። እነሱ ውስጣቸውን የፋኖን ለፋኖ መስጠት አለብን። የእኛን ኃላፊነት እዚህ ሆነን መወጣት አለብን ብዬ ከሚያምኑ ሰዎች መካከል አንደኛው ነው። እንዳደረጃጀትም ያንን ፎከስ እናደርጋለን። በፋኖ ነገር ላይ አንድም ጣልቃ አንገባ። ሁሉም ወንድሞቻችን ናቸው። ጥፋታቸውንም እንቀበላለን፣ ጥሩ ስራቸውንም እንቀበላለን። ግን እነሱ ለቆሙበት ዓላማ ሁሉም አንድ አይነት ነው ብለን ስለምንገምት አንድነት ላይ ፎከስ አድርገው እንዲሰሩና ቶሎ ብለው ነገ ዛሬ ሳይሉ ወደ አንድነት እንዲመጡ እንዳደረጃጀትም በግለሰብ ደረጃም እንደራሴ ጥሪ ያቀርባለሁ። ከዛ ውጭ ግን ትግሉን እንዴት ነው የተረዳኸው እንዳልከው እንደሆነ ትግሉ ያው ምንም የሚያጠራጥር አይደለም። ከዜሮ ተነስተን የት እንደደረስን እናውቀዋለን። እርግጥ ነው ስንጀምር አንድ ክላሽ ይዘን ነው የጀመርነው በየወረዳው። ግን እያንዳንዱ ወረዳ አሁን በክፍለ ጦር በኮር የተደራጀ ያለበት ሁኔታ ነው ያለው። በተበታተነ እንኳን ሁኔታ ቢመስልም መጀመሪያ አካባቢ ላይ ያ ግን እየተጣረቀ አሁን በተለይ ብዙ አደረጃጀቶች ላይ አንድ እየሆነ ነው። የትም ቦታ ያሉ ፋኖች በአንድ ጋር እየሰሩ ነው። ያ ነገር ፋኖ ከምንም ተነስቶ በ2 ዓመት ውስጥ ካለምንም እርዳታ በራሳቸው አቅም በገበሬው እርዳታ
ዲሽቃ ሞርታር ታጥቀዋል። ከአብይ መንጥቀው ትልቅ ሰራዊት በየጊዜው እያሰለጠኑ እያስመረቁ ዶክትሪኔሽን እየሰሩ በፖለቲካም በማህበራዊ እውቀትም እያበለጸጉ ያሉበት ሁኔታ አለ። አሁን ያንን መደገፍ ነው የኛ ትልቁ ስራ መሆን ያለበት። እንደ ውጭ ያለ ሰው ድርሻችን መሆን ያለበት እንደ ውጭ ይህንን መደገፍ ነው። በሰልፉ የአድቮኬሲውን ስራ ደግሞ የአቅም ግንባታ ስራውን ደግሞ በተለይ ደግሞ በዛ አካባቢ ፋኖች በሚያስተዳድሩት አካባቢ ያሉ ቦታዎች ላይ ያው ድርቅ አለ፣ ረሃብ አለ፣ መፈናቀል አለ። ያንን ማህበረሰብ የምንደጉምበት ሁኔታ መፈጠር አለበት ብዬ ገምታለሁኝ። በእነሱ በኩል ግን አንድነትን ፎከስ አድርገው እንዲሰሩ ነው በእኔ በኩል ጥሪ የማቀርበው። አመሰግናለሁ ሙሉጌታ ስለ ጥያቄ። እሺ ከልብ አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን ከኛ ጋር ቆይታ እያደረጋችሁ ስለሆነ ከልብ እያመሰገንኩኝ እንግዲህ በዛሬው ዕለት የዓለም አቀፍ የአማራ ማህበራት ህብረት ከፍተኛ አመራሮች ማለትም የህብረቱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እና እንዲሁም ደግሞ የህብረቱ ጸሐፊ አቶ ዩሱፍ መሐመድ ጋር ነው ቆይታ እያደረግን ያለ ነው። እንግዲህ በእኔ በኩል ያሉት ጥያቄዎች እነዚህ ናቸው። እንደው ሚዲያ ላይ ቀርበን ይህን ሀሳብ ብናነሳው፣ ይህን ሀሳብ መልእክት ብናስተላልፍ፣ ይህን መልእክት ብንናገር የምትሉት ካለ ቅድሚያ ላይ ዩሱፍ ልስጥና ከዛ ተስፋዬ ከዛ እንቋጫለን። በጣም አመሰግናለሁ ሙሉጌታ። እኔ እንግዲህ መጀመሪያ እንደ ግለሰብ አንድ መልእክት ማስተላለፍ ፈልግ በውጭ አገር የምንኖር የአማራ ልጆች ማንነታችን አማራ ነው። ሌላ ማንነት የለንም። በየተለያየ ቦታ በጎጥ በምናምን